ቤት ውስጥ እንደዚህ ዩሮፕ ውጭ ሀገር የምንኖር ሰዎች ግን ድብርቱ እንዴት ነው የምንችለው? ግን እኔ በጣም የሚደብረኝ ለምሳሌ አሁን ዛሬ ያው ቢቸግር ነው ሰው ቢሰደደው ምናምን የሚወጣው ያው ለእንጀራ ተብሎ ነው የሚወጣው። ግን ምንም ቢሆን ሀገርን የመሰለ ነገር የለምና ጨዋታው ሲያምርበት አቤት ጭፈራው ሲያምርበት ስደት ደስ ይበልህ በለም እስላሙም በለው ጴንጤውም በለው በአናት ተተከለ እንደ የማየ ሃይማኖት ነው። ኦርቶዶክስና ፊደል ቀጥራ የሰጠች ምንድን ነው ያረብ ገረድ አይደለ እንዴ? በቃ ነብዩ መሐመድን የተናገረ በሙሉ ግልጽ አድርጌ ነው የምነግርህ። ሌባውና ግንና ከማመር ጋር ሺህ ጊዜ የኦርቶዶክስ ገድላ ገድል ይሻለኛል። ካንተ ከሌባ ሃይማኖት የማየ ሃይማኖት ትበልጣለች። እማዬ ትጾማለች፣ እማዬ ታስቀድሳለች። ጎንደር ባልገሻ ግልጹ ነው የምነግርህ። ጎንደር ባልገሻ ብልግና ነው። በጌታ ጥምቀት አይጨፈር። ኧረ ፊንገር ቤቴ፣ ኧረ እባካችሁ ቤቴን በጣም ተሞላችሁት። ኧረ ቤቴ ዳቦ ሸተተ። በመቤቴ ተውኝ እንዴ! ቤታ ጓደኛዬ ነች፣ ሪስፔክት አድርጋታለሁ። የምን አባሽ ቤታ ነው? በቤታ ተንጠልጥለሽ የእሷን ስምንትን ካላልሽ ያለ እሷ መጫወት አትችይም። ይሄ ነው ያለ እሷ መጫወት አትችይም። ካም ስንት ፈተና የከፈልኩበትን ልጅ እሷ መታ ዛሬ እናትህን ነው እኔን ነው የምትመርጠው ምላችሁ። ከአመት እስከ አመት በዓል በመጣ ቁጥር ኢትዮጵያ ቤት ውስጥ እንደዚህ ዩሮፕ ውጭ ሀገር የምንኖር ሰዎች ግን ድብርቱ እንዴት ነው የምንችለው? ግን እኔ በጣም የሚደብረኝ ለምሳሌ አሁን ዛሬ ጥምቀት ነው። እንኳን ለጥምቀት በዓል በሰላም አደረሳቸው። እዚህ አጋጣሚ ጥምቀት እኛ ጋር እንዴት እንደምናሳልፍ ላሳያችሁ። ያ አዳም በጣም ነው እውነት የሚያስቀነው። በጣም ነው ደስ የሚለው። ትንሽ ለብሰን ወተን ነበረ። ይኸው አየሩን ልነግራቸው አልችልም። እዚህ ሀገር ወተን አሁን ጥምቀት ቤተክርስቲያን መሄድ እንችል ነበር፣ ግን በጣም ብርድ ነው። ግን ዝም ብዬ ምሳ ሰዓት ላይ ዝም ብዬ ይዣቸው ወጣሁ። ወክ እናደርግ ምናምን ብዬ ብርድ እንዳይመስላችሁ ማለት ነው። ላይክ የገዛ ልብሳችሁ ለብሳችሁ እንኳን መውጣታችሁም ብርዱ ማለት ነው። ጃኬት ደራርባችሁ ነው የምትወጡት በቃ። እና ምን ያህል መታደለው ኢትዮጵያ ግን የምታከብሩ ባህልን እውነት ያው ቢቸግር ነው ሰው ቢሰደደው ምናምን የሚወጣው ያው ለእንጀራ ተብሎ ነው የሚወጣው። ግን ምንም ቢሆን ሀገርን የመሰለ ነገር የለምና በበዓል ምድር በጥምቀት ምድር እንደዚህ ሶፋ ላይ ተኝቼ ውጪውን ብታዩት ጨለማ ነው እንደዚህ ታሳልፉ። ኢትዮጵያ ደግሞ እንደዚህ ቀውጥ ያምሮባቸው እንደዚህ ነጭ ሲያሳልፉ ስታየው በጣም በቃ ላይክ የሚሰማችሁ ስሜት አትጠይቁኝ። እኔ በዓል ስለመጣ ብቻ አይደለም አመት እስከ አመት ሀገሬ ብኖር ደስ ይለኛል። ኢትዮጵያ ማለት ነው ሁሌ የምፈልገው ምኞቴ ነውና ልክ ነው ፋኒ እዚህ ጋር እየተናገረ ያለው ያው እንግዲህ ሰው ቸግሮት እንጂ ሞልቶለት ከሀገሩ ወይም ደግሞ ከተወለደበት አይሸሽም። የተሻለ ነገር ፍለጋ ነው። አንድ ጓደኛዬ ለእኔም ደውሎልኝ ነበረ። ምንድን ነው ያለኝ? ያው እናንተ በጣም ነው የምታስቀኑት። ስለዚህ በዚህ ሰሞን ጭራሽ ስልክም ቢሆን አልደውልምም ጥሪም አልቀበልም አለኝ። ጭራሹን ምን አይነት ትሬንድ ነው የምናሳልፈው አለ። በእነሱ አካባቢ ስልካቸውንም ሆነ ቴሌቪዥን ጭራሽ ወደዚህ አካባቢ ያለ ሶሻል ሚዲያ ጭራሽ መጠቀም ነው የምናቆመው። ምክንያቱም የተለያየ ሰው እዚህ ጋር ሼር በሚያደርገው ነገር በቃ ሆድ ነው የሚብሰን፣ ኑሮ እስከሚያስጠላን ደረጃ ድረስ ነው የምንደርሰውና በቃ በዛ ሰሞን ሶሻል ሚዲያ እንርቃለን፣ ስልካችንን ኮንታክት አናደርግም ወደዚህ ወደ አገር ቤት ካለ ሰው ጋር ብሎ በጣም በሰፊው አውርቶኝ በጣም አንጀት የሚበላ ታሪክ ነበር። ፋኒም እዚህ ጋር ራሱን የደገመው በጣም ነው የሚያሳዝኑት። እንግዲህ ያው ለሀገራችሁ ተሳክቶላችሁ ለሀገራችሁ ያብቃችሁ እንላለን። እንግዲህ ግን የባሰ ደግሞ ባህል ሲመጣ የሚጨመርባችሁ ድብርት ውስታ ምናምን በቃ ኧረ በስመ አብ በምን ጣዕሙ አገር ቤት መኖር እውነት አንዳንዴ የሰው ልጅ በቃ የሚሰደደው እንዳልኳችሁ ለችግር ለመለወጥ ብሎ አንዳንዴ በነፃነት የሚሰደዳል። ሀገሩ መኖር ያልቻለ ምናምን ብዙ ምክንያት ይኖራል። አብዛኛው ሰው ግን ለመለወጥ ነው የሚሰደደው። ልጆቼ ባይኖሩ ደግሞ አስቡት ምን ሊሆን እንደሚችል። ልጅ ደግሞ ከሌላችሁ ቤት ውጭ ሀገር ደግሞ ይብሳል ማለት ነው። ሀገር ቤት ናፍቆቱ ነው። ልጅ ከሌላችሁ ድብርቱና እግዚአብሔር ፈቅዶልን አንድ ቀን ሀገራችን ጠቅልለን እንደምንገባ የእግዚአብሔር ፍቃድ ይሁን ማለት ነው። ሁላችሁም በዚህ አጋጣሚ ለጥምቀት በዓል እንኳን በሰላም አደረሳችሁ። መልካም በዓል በድጋሚ ይመቻችሁ። አንቺ እንግዲህ ልጆችሽን አፍነሻል። ያው እንግዲህ በዛ በኩል ያሉት ያው ሚንጨረጨሩም ከሆነ ድብርትም ካሰቃያቸው ይሰቃዩ እንግዲህ እንጂ አንተ ያው ልጆችን ስላገኘ አንድ ትልቅ ነገር እንደቀለልልህ ማሰብ ነው እንጂ ብቻ ቢኮን ደግሞ ቤት ውስጥ ተኝቶ ማሳለፍ ወይም ደግሞ በቃ የተለያዩ ነገሮችን ከዚህ ከሀገር ቤት
ቪዲዮዎችንም ሆነ የቴሌቪዥን ፕሮግራሞችን እያዩ ማሳለፍ ጭራሹኑ በጣም ኢሪቴት የሚያደርግና በቃ ባዶነት ስሜት እንዲሰማ የሚያደርግ ነው። ፋኒ እንዳለው እንግዲህ ለሀገራቸው ያብቃቸው። እንግዲህ ለተሻለ ነገር ከሀገራቸው ለወጡት ሰዎች ሁሉ መልካም እንመኛለን። ጨዋታው ሲያምርበት አቤት ጭፈራው ሲያምርበት። ትዳር ትፈልጋለህ? በጣም ሚስት ትፈልጋለህ? አሁን ግን እኔ ውስጣቸው ክፍል ያላቸውን አልፈልግም። ብዙ ሆኖ እኔ ግልጽ ነኝ፣ ሰውን ስጠላም ግልጽ ነኝ። እኔ ግልጽ የሆነች እግዚአብሔር ይስጠኝ። ግልጽ የሆነች ክፍል መኝታ ሳሎን ኪችን የሌለው ውስጧ ማለት ነው። ምንድነው እዚህ ጋር ሊል የፈለገው? ክፍል የሌላቸው ማለት ሌላ ያለመዱ ነው ወይስ የገዛ ሌላ አመል የሌላቸው ነው ወይስ እንግዲህ ምን ማለት ፈልጎ ነው? እስቲ እናንተ የገባችሁን ነገር እስቲ ኮሜንት ላይ እስቲ ግለጹልኝ። ስደት ደስ ይበልህ በልምባዬን እንካ ሳዝንና ሲከፋኝ ቢፈስም ባይ እያነቡ እስክስታ ለምዷል ትከሻዬ እንግዲህ ሳምሪ ያለፈውን ህይወቷን ለመርሳት የተለያዩ እንቅስቃሴዎች እያደረገች ነው። እዚህ ጋር እያየን ያለ ነው። በርቺ፣ ጠንክሪ፣ ገፊበት ነው የምንለው። ምክንያቱም ፊዚካል ኤክሰርሳይዝ በጣም የሚመከርና ብዙ ነገሮችን ጤናማ የሚያደርግና የሚረዳን ነው። በርቺልን። እንግዲህ ሳምሪ እስቲ የፋኒን ደግሞ ምላሽ የምናይ ይሆናል። እስላሙም በለው ጴንጤውም በለው በአናት ተተከለ እንደ የማየ ሃይማኖት ነው። ኦርቶዶክስና ፊደል ቀጥራ የሰጠች ምንድነው የአረብ ገረድ የሉተር ጥራጊ ሙስሊም ማን ነው? መሐመድ ነው ገለመል የሚባል መጣና እስላም ሳትሆን ምን አባ አይደለ እንዴ? በቃ ነብዩ መሐመድን የተናገረ በሙሉ ግልጽ አድርጌ ነው የምነግርህ። ሌባውና ግልና ከመሐመድ ጋር ወሬ ምን ሰማይ ቤት 72 ሴት ሊያሸራ አይደል እንዴ? አንተ እምነት ያለ ስለ የትኛው ሃይማኖት ነው የምታወራው? ጠይቅ ምድረ እስላምን 72 ሴት ለመሸሩ ገነት ስትገባ ዋሸው እንዴ? ውሸት ነው የማወራው። 72 ሴት ይሰጣል አይደል የሚለው ትምህርታችሁ አይደለም የሚል አንድ እስላም አስገባት። አብዛኛው ጴንጤ ስለ ግብረ ሰዶማዊ ነው። የትኛው ውሸት ነው የማወራው እኔ? ሺህ ጊዜ የኦርቶዶክስ ገድላ ገድል ይሻለኛ ግብረ ላይ እጄ ከምለጠፍ። እንግዲህ ዮኒ ማኛ እዚህ ላይ በሚለው ነገር በተአምር አልስማማም። ምክንያቱም ምንድነው እሱ አንድ ሃይማኖት የእውነት ሃይማኖት እስከሆነ ድረስ ማንኛውም የሆነ መጥፎ ነገሮችን ይሰብካል ወይም ደግሞ መጥፎ ዶክትሪን ይኖረዋል ብዬ አላስብም። እናንተ በዚህ ላይ ምን አይነት አስተያየት አላችሁ? እና እንግዲህ ዮኒ ማኛ እንደሚለው ሁለቱም ሃይማኖቶች ጋር ከባድ የሆነ ኃጢአት አለ። ሺህ ጊዜ የኦርቶዶክስ ገድላትና የኦርቶዶክስ ሃይማኖት ይሻለኛል ፕሮቴስታንትም በሆን እያለ ነው። እስቲ ዮኒ ማኛ እንደሚለው እስቲ ኦርቶዶክሶችም ፕሮቴስታንትም ሆነ ሙስሊሞች በዚህ ጉዳይ ላይ በሰፊ ውስጥ አስተያየት ስጡበት። የሚናገረው ነገር ትክክል ነው፣ ትክክል አይደለም፣ በሱ በሚናገረው ነገር ውስጥ ይሄ ቁርአን ላይም ሆነ መጽሐፍ ቅዱስ ላይ ይገኛል የሚለውን እስቲ የራሳችሁን መልስ ስጡበት። ካንተ ከሌባ ሃይማኖት የማየ ሃይማኖት ትበልጣለች። እማዬ ትጾማለች፣ እማዬ ታስቀድሳለች፣ እማዬ የእግዚአብሔርን ስም ሁሌ ትጠራለች፣ እማዬ የሰው ገንዘብ አትዘርፍ፣ እማዬ ደሃዎችን ታበላለች፣ እማዬ ኢየሩሳሌም ሄዳ ቆርባለች፣ እማዬ በትዳሯ ላይ አልማገጠች። አየ እማዬ የጸደቀች ሰው ናት።
ያንተ ፓስተር ሌባና ወንበዴ። እዚህ ጋር እማዬ ሊል የፈለገው ማንን ነው? እስቲ እናንተ የገባችሁ ካለ እንግዲህ ያው ድንግል ማርያምን ነው እማዬ ማለት የፈለገው ወይስ ምንድን ነው እሱ እየገለጸ ያለው? እዚህ ጋር ደግሞ ያው ፕሮቴስታንቶችን እንደተለመደው ዞር ብሎባቸዋል። እንግዲህ ጎንደር ባልገሻ ግልጹ ነው የምነግርህ። ጎንደር ባልገሻ ብልግና ነው። በጌታ ጥምቀት አይጨፈርም። ጎንደር ምን ዱባይ አረካት እንደ ጎንደር እኮ ተራ ሀገር፣ ተራ ቦታ ነው። ኢትዮጵያ ላይ ምን አለ ተራ ሶስት የማይበላበት ሀገር ላይ ጎንደር ትላለ እንዴ? ምን አለ ጎንደር? ህዝቡ ወርቅ ነው። የጎንደር ህዝብ ግን ረሀብተኛ ነው እንደ ሌላው ኢትዮጵያዊ። ታውሳለው ሐዋሳ ገብርኤል የዓመቱ በዓል ሲከበር አንድ ሆቴል ለብቻዋ አስተዋውቃ የሆነች ልጅ ተቆርጥ ማለት ትበላ አደረጋችሁ አንድ ቦታ ላይ። ጎንደር ላይ ግን 44ቱ ታቦት ይወጣል ብላችሁ ድብልቅልቅ አድርጋችሁ ስጨፍሩባት፣ ስትበላቀጡባት፣ ብልግና ስትሰሩባት ከረማችሁ። ተሰድ ጎንደር እንደዚህ አይነት ነገሩን እንዳታስተናግጂ። ብልግና ጎንደር በዚህ እንደ ህዝብ ይቅርታ መጠየቅ አለባችሁ። ብልግናን የሰራችሁት ኦርቶዶክስን አሰድባችኋል። አዲስ አበባ ላይ ያለው አልተሰደበም፣ ኦሮሚያ ክልል አልተሰደበም፣ ደቡብ ክልል አልተሰደበም። በዚህ ጉዳይ ዳፍንሊ ጎንደር አሰድባችኋል። እንደ ህዝብ ይቅርታ መጠየቅ ባለጌ ሆናችኋል። ግልጹ ነው የምነግርህ። ብልግና አይጨፈር። የጥምቀት ቀን የጌታ ጥምቀት አይጨፈር። ጌታ ኢየሱስ ይቅር ይበላችሁ። ጥሩም አይደለም። ስለዚህ ይሄንን በደንብ ለጎንደር ህዝብ አድርሱ። ሁለተኛ ሊጨፍር የሚመጣውን እዛው ቀርበል ይልቀር አልፈልግም። ጎንደርን አላሰድብም። ጎንደር ከነክብሯ የነ ፋሲለደስ ሀገር። ዮኒ ማኛ እንግዲህ እዚህ ጋር ሀፍ የሆነ ትክክል ነገር ሀፍ ደግሞ የሆነ ያው ጥላቸውን ያንጸባረቀው በግማሽ በኩል በዚህ ጋር ከተወሰኑ ዓመታት በፊትም እንደዚሁ የቁልቢ ገብርኤል ላይ የተለያዩ ነገሮች ሲባሉ ነበረ። በጣም ያው ከሃይማኖት ወጣ ያሉ ነገሮች እንደ ሌስኬቱ ጌዘርታ አስበውት ብዙዎች ያደርጉት ነበር። ከሃይማኖቱ ተከታይ ውጪ የሆኑም ሰዎች እየሄዱ እንደ መዝናኛ ይጠቀሙት ነበር። ያው በቤተ ክርስቲያን አባቶችና በዛው በፕሮግራሙ አዘጋጆች ተከልክሎ ያ ነገር አሁን ላይ ወደ መቀዛቀዙ ወይም ደግሞ ወደ መቀነሱ ገብቷል። እንግዲህ ዮኒ ማኛም ሊል የፈለገው ያንን ከሆነ አዎ ጎንደር ላይ እንደዚህ አይነት ነገሮች ወይም ደግሞ ሐዋሳም የተለያዩ እንደዚህ ትልልቅ ቦታዎች የሚከበሩባቸው ቦታዎች ላይ የተለያዩ የእምነቱ ይመለከተኛል የሚሉ ኃላፊነት የሚሰማቸው ሰዎች ይሄንን ነገር ያው አደብ ቢያስይዙት ጥሩ ነው። ከሃይማኖቱ ወይም ደግሞ ከቀኖናው ያፈነገጠ እንዳይሆን በሚል ነው። እዚህ ጋር ግን ያው ዮኒ ማኛ ይሄንን ሐሳብ ሊያንጸባርቅ ሳይሆን የፈለገው የሱን ጥላቻ ነው እያንጸባረቀ ያለው። ያው እናንተ እስቲ በዚህ ላይ ምን ትላላችሁ? እውነት ዮኒ ማኛ እንደሚለው ጎንደር ባልጋለች አልባለገችም? ኧረ ፊንገር ቤቴ፣ ኧረ እባካችሁ ቤቴን በጣም ተሞላችሁት። ኧረ ቤቴ ዳቦ ሸተተ። በመቤቴ ተውኝ እንዴ! ምንድነው ፊንገር የምትሉብኝ ላይ? ኧረ ቤቴ ሞላ፣ ኧረ ቤቴ ሞላ፣ ኧረ ዳቦ አለ ቤቴ። በመድኃኒዓለም አጥፉልኝ፣ በልብ ሙሉትኝ። የሆነ ሰው አለ ከጭንቅላቱ ልወጣ አልችልም። እኔ አንዳንዴ ከልጃቸው ጋር ያመሳስሉኛል። ታድዬ ግን እስኪ ቤታዬ እድላዊት እኮ ያልኩትኝ ስሜ ለዚህ እኮ ነው። እድላዊት እኔ ቤቴ ቁጭ ብዬ ቁለት ትላለህ፣ እነሱ ደግሞ ስለኔ ያወራሉ። አይ መታደል አባቴ እውነትም ወልደሃል። ምን አለ ድግምግም ብትል አንተ መተኛትም አትወድ፣ ግን ብትተኛ 3-4 እንደኔ መሰለሽ ቤታዬ ድግምግም ብታረግ። ምን ነው ጋሾናስ? ምን ነው ተሽኮረመምክ? ምን ነው ጋሾናስ? ምን ነው አባቴ? ምን ነው ተሽኮረመምክ? ምን አለ እንደኔ አይነት 3-4 ቢደጋግ። ቤታ ጓደኛዬ ነች፣ አለቀ። ቤታን ተንተርሺ ቤታን ከቤታ ላይ ተረማምጄ ተባሩጭ አይደለም። እኔ አምጻቁጭ አልኩት ራሴን ችዬ የተቀመጥኩ ሴት ይሁን። ኦኬ ቤታ ጓደኛዬ ነች፣ ሪስፔክት አድርጋታለሁ። የምን አባሽ ቤታ ነው በቤታ ተንጠልጥለሽ የሷን ስምንትን ካላልሽ ያለ እሷን መጫወት አትችይም። ይሄ ነው ያለ እሷን መጫወት አትችይም። እኔ ፈለኩት ሰው ጋር ገብቼ ብጫወት ሰፖርተር አለ መጣው እስከሰጡኝ ድረስ ማንም እኔ ጊፍተር እስካለ ድረስ ለምን ጂኒ ጋር ገብቻ አልጫወትም? ሰፖርት ያደርጉኛል። ቤታ ጋር ስለገባው አይደለም። እሷ ጓደኛዬ ነች። እንደውም እኔና ቤታ አሁን ጌም ስንጫወት ይሄ ሰው የሆነ ነገር በተነጋገርን ቁጥር የተጣላን ሌላ ነገር የተነጋገርን የመስላቸው የተለጣጠፉ መፖሰት ጀመሩ እንጂ እኔና ቤታ ጌም ሳንጫወት እኮ ጓደኝነታችን ይቀጥላል። ግዴታ በጌም የተመረኮዘን ለምን ነው ሰው ጓደኝነት? እኔም ራሴን ችዬ እሷም ራሷን እንችላለን። እኔ ቤታን ተደግፌ በቤታ ተንጠልጥዬ የትም ቦታ ላይ አልደረስኩም። ሰው ላይ መንጠልጠል አልወድም፣ መለጠፍ አልወድም።
ኦኬ መለጠፍ አልወድም። ራሴን የቆምኩ ልጅ ነኝ። ስለዚህ አንቺ ሄደሽ ስላቀሳሰሽ እኔና ቤታ እንጣላለን ማለት አይደለም። እኔና ቤታ እዚህ ጋር ብንጎራረፍ በውስጥ በኩል ሄደን ችግሮቻችንን ልንፈታ እንችላለን። ስለዚህ እንትን ነው ካልሽ ይሄ ነው የሚገባብሽ። ማን አባሽ ነሽ አንቺ? ጌም የጀመርኩት ከማንም በፊት ነው። ቤታ ጋር ድሮ ጫወት ነበር እንደ ጌም እኔና ቤታ እኮ መጫወት የጀመርነው አልኩ ነው። አሁን በቅርቡ አብረን መጫወት። ቤታዮ ብትኖርም ባትኖርም እኔ ላይፌ ይቀጥላል። የሷ ምንም ጥቅም የለኝም በእኔ ህይወት ላይ የሷ ነገር መኖር አለመኖሯ ምንም ጥቅም የለውም እያለች ነው። እንግዲህ ቤታዮ ጋር የተወሰነ ትንሽ ተጎራብጠው ከላይቭ ላይ መውጣታቸው ተገፋፍተው ይታወሳል። እንግዲህ ያ ነገር ፍለፊት የምታዩት ነገር ትክክል አይደለም። እኛ ጌም አልተጫወትንም፣ ከዛ በኋላም አልቀጠልንም ማለት እኔና እሷ ተጣልተናል ወይም ጓደኛ ያን አይደለችም ማለት አይደለም። እኔና እሷ በውስጥ እናወራለን፣ ሰላም ነን እያለች ነው። እዚህ ላይ ልክ ነው። ቤታዮ ውስጥ የራስሽን መልስ እስቲ ስጭን። እኔ ለፍቼ የወለድኩት ያሳደግኩትን ልጅ ከስንት ነገር ጠብቄ ከስንት ልፋት ከስንት ድካም ስንት ፈተና የከፈልኩበትን ልጅ እሷ መታ ዛሬ እናትህን ነው እኔን ነው የምትመርጠው ብላ ምርጫ ላይ ማስቀመጥ አትችልም። ስለዚህ እኔ አንድና አንድ ወስኛለሁ። በቃ እኔም ከዚህ ቤት አልሄድም። ከፈለጉ ይለያዩ፣ ማይለያዩ ከሆነ ትችላለች፣ ሁሉ ነገር ትችላዋለች። ምክንያቱም ያመጣችው እሷ ናት፣ እልህ ውስጥ የገባችው እሷ ናት። እኔ ቤቷ የመጣሁት ለጸብ አልነበረም፣ ሰላም ለመፍጠር ነው። ግን ሰላም መፍጠር ስላልፈለገች ይቅርታ መጠያየቅንም ስላልፈለገች ምን ማድረግ እችላለሁ? እኔ ግሯ ላይ ልውደቅ? እንደዚህም አይነት እናት አለ ማለት ነው። ጭራሹን ትዳር ከመሰረተ በኋላ ልጇ ጋር ገብታ ወይ አንቺ ትወጫለሽ እኔ በተአምር ከቤት አልወጣም ምን የሚመርጠውን የምናይ ይሆናል ብላ ጭራሽ ሌላ ፉክክር መንፈስ ውስጥና ሌላ እልህ ውስጥ ገብታለች። እንግዲህ ያው በቅርብ የምናውቃቸው እነዚህ ሁለት ጥንዶች በቅርቡ መለያየታቸው የሚታወስ ነው። ምን ሆና እንደሆነ እናትየው ሊገባኝ አልቻለም። እንግዲህ ይሄ ነገር ድራማ ቢሆን ጥሩ ነው ባይነኝ እንደኔ። እናንተ በዚህ ላይ ምን ትላላችሁ? እንደዚህ አይነት እናቶች የእውነትም ልክ ናቸው ብላችሁ ታምናላችሁ? የተማሪ ናት ነው ወላጅ ነው ልጆት ምንድን ነው? ከሁሉም ተማሪ የተለየ ነው። አዎ ቲቸር፣ እኔ ከሌሎች ተማሪዎች ትንሽ ፈጣን እላለሁ። አይደለም ክሬቲቭ ነኝ፣ አይደለም ጀብደኛ ነኝ፣ ስማርት ነኝ፣ ትንግርተኛ ነኝ። ናትናኤል ለራስና ሸወደ ለሚያልክ ደደብ ነህ። እሺ ምንድነው ችግሩ? ልጆት ሌሎች ተማሪዎችን እየረበሸ ነው እኮ። ስማርትነት እኮ ነው የሚረብሻቸው። ምድረ ዱቄት ይሞክራሉ ነው ይመጣሉ፣ ግን አይችሉም ስራቸው መዛት። እስቲ መጻፍ እንደሱ በፍጥነት አንብበው። የሚያጋጥማት ነገር ናትናኤል የጀርመን ዋና ከተማ ማን ነች? ሱዳን። 5 ሲባዛ በ5 ስንት ነው? 5 የዱር እንስሳ ጥራ፣ 3 ጅብና 2 አንበሳ። ከዚህ አሜሪካ ለመሄድ 10 ሰዓት ከፈጀብህ ደርሶ ለመመለስ ስንት ሰዓት ይፈጅባል? ኧረ እኔ አልመለስም። እንዳዩት ነው እንግዲህ ልጆት ምንም ለትምህርት ቢሆን ጭንቅላት የለውም። ባይዘው ይደል አልበርትንም እንዲህ ነበር የሚሉት። ከዛ ብድግ አለና ኤምሲ ስኩዌር አለባ